ኮታዴ ሰላም አልባው መካከለኛው ምስራቅ ዓለምን በተለያየ አቅጣጫ የሚያሰልፍና የኃይል አሰላለፍን በጎራ የሚከፍል አዲስ ጦርነትን ጀምሯል። እስራኤል ሌሊቱን የተፈራውን ጦርነት በኢራን የኒውክሌር ጣቢያዎችን በመደብደብ ጀምረዋለች። እስራኤል በኢራን የኒውክሌር ጣቢያዎች ላይና በሀገሪቱ በተለያዩ ወታደራዊ ቦታዎች ላይ ሰፋ ያለ የአየር ጥቃትን ፈጽማለች። ኢራን ባላት ወታደራዊ አቅምና የኒውክሌር ማምረቻ ቦታዎቿ ሳቢያ በአሜሪካ በእስራኤልና በሌሎች በምዕራባውያን ሀገራት ጥርስ ውስጥ ገብታ ቆይታለች። እስራኤል ሌሊቱን በፈጸመችው ጥቃትም የኢራን ወታደራዊ መሪዎችን ጨምሮ የኒውክሌር ሳይንቲስቶቿን ገድላለች። የኒውክሌር ሳይንቲስቶቹን መሐመድ መህዲና ፈሬዶን አባስን ጨምሮ እስራኤል የኢራን ኢስላማዊ አብዮታዊ ጥበቃ ኃይል ዋና አዛዥ የሆኑትን ሜጀር ጄኔራል ሁሴን ሳሊምን በወታደራዊ ጥቃቱ ገድላለች። ይህ ብቻም አይደለም። የሀገሪቱ ወሳኝ የደህንነት ሰው የሆኑት ጋሊ ማሊም ሕይወታቸው በእስራኤል ጥቃት ሊያልፍ ይችላል ተብሎም ተጠርጥሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቪዲዮ ባሰራጩት መግለጫቸው የኢራን የኒውክሌር ኃይል ስጋትነት እስኪወገድ ድረስ ዘመቻው የፈጀውን ቀናት ይፍጅ እንቀጥለዋለን ብለዋል። ይህ ደግሞ ከዚህ ቀደም ኢራንና አሜሪካ በ5 ዙሮች ባደረጉት የኒውክሌር ውይይታቸው ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሲያነሱት የነበረው ጉዳይ ነው። አሜሪካ ምንም እንኳን በዚህ ጉዳይ ላይ እጅ የለበትም ብትልም ኔታንያሁ ያነሱት ሐሳብ ከትራምፕ ጋር መግጠሙ አሜሪካ በእስራኤል በኩል ጥቃቱን እየፈጸመች ሊሆን ይችላል እየተባለም በተንታኞች እየተገለጸ ይገኛል። የኢራን መገናኛ ብዙሃን እንደዘገቡት ኢራን በእስራኤል የተፈጸመባትን መብረቃዊ ጥቃት ተከትሎ በእስራኤል ላይ ጦርነትን አውጃለች ነው ያለው። ከፍተኛ የበቀል እርምጃዎችንም ሀገሪቱ እንደምትወስድን የተገለጸው። የሌሊቱ የእስራኤልን ጥቃት ተከትሎ በርካታ የመገናኛ ብዙሃን ኢራን የምትሰጠው ምላሽ የከበደ ሊሆን እንደሚችል ይጠበቃል እያሉም ይገኛሉ። እስራኤል አስቀድሜ ከመጠቃቴ በፊት መጠነ ሰፊ ጥቃቶችን ጀምሬያለሁም ብላለች በጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል። ይህ የእስራኤል ዘመቻ አንበሶች የጀመሩት ዘመቻ ነው ስትልም እስራኤል ገልጻለች። ጥቃቱ በዋናነት በኢራን ዋና ዋና የኒውክሌር ማብለያዎችና ኢራን በምትፈራባቸው ሚሳኤሎች መገኛ ስፍራዎች ላይ ያነጣጠረ ነው። ይሁንና ጥቃቱን አስቀድመው የጀመሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን የመልሶ ማጥቃት እርምጃዎች እኛ የመመለስ አቅም አለን ሲሉም ዝግጅታቸውን ገልጸዋል። ኔታንያሁ ቀጥሎ ለእስራኤል ስጋት የሆነችው ኢራን የኒውክሌር ጦር መሳሪያዋን ልትታጠቅ አይገባም፣ የኢራን የኒውክሌር መሳሪያ እርምጃ ካልተወሰደበት በአሸባሪዎች እጅ ሊገባ ይችላልም ብለዋል። ጥቃቱንም ተከትሎ የኢራን አጸፋ የከፋ ሊሆን ይችላል በሚል ስጋት በእስራኤል ዋና ዋና ከተሞች እስራኤላውያን ራሳቸውን እንዲጠብቁ የማስጠንቀቂያ ደውሎች እንደ ወትሮ ሁሉ እየተሰሙ ይገኛሉ። ኢራን ሰሞኑን የኒውክሌር መርሃ ግብሯን አስመልክቶ በሉዓላዊነት ላይ የሚሰነዘሩ ጥቃቶችን በዝምታ አላልፍም በማለት ማስታወቋም የሚታወስ ነው። ይህንንም ተከትሎ የኢራን ምላሽ የከበደ ሊሆን ይችላል። በሰዓታት ውስጥ ሊሰጡ ይችላሉ ተብለው የሚጠበቁት የኢራን ምላሾችም የሚጠበቁ ናቸው። በሩሲያ፣ በዩክሬን፣ በጋዛና በእስራኤልና በሂዝቦላህ በእስራኤልና በየመኑ ሐውቲ መካከል የነበሩ ውጥረቶች ተጨምረው ዓለም ሌላ ትኩሳትን በኢራንና በእስራኤል እንዲሁም በደጋፊዎቻቸው መካከል ዓለም ሌላ እሳት ተጭሮባታል።